የኢትዮጵያ ወታደር ያለው ልብ ማንም የለው። ስላየሁት በደንብ እናገራለሁ። በቀን 25 30 35 40 ኪሎ ሜትር በእግሩ እየተጓዘ ታውቃላችሁ። መቼም የኢትዮጵያ መከላከያ ሰራዊት አይከፈለው። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ይሄ የማይታበል በተግባር የታየ ወደፊትም የሚታይ በታሪካችን የታየ ነገር ነው። አዲስ ነገር አይደለም እና መከላከያ ሀገሩን ይወዳል። እሱን የሚያጠናክርበት ስራዎች የተሰሩ ነው። አሁንም በሞራል አሁንም በሰው ኃይል በትጥቅ በስንቅ በአመለካከት እናጠናክረው ይገባል። ጥያቄ የለውም። ማጠናከር አለብን። በርካታ ወጣቶች ኢትዮጵያን መታደግ የሚቻለው ጠንካራ ሰራዊት ስንገነባ መሆን አውቀው አዋጅ ሳይጠብቁ በከፍተኛ ቁጥር መቀላቀል አለባቸው።